ሪሚዲያል ለመግባት ምን ማሰብ አለባቸው? ምን አይነት ተማሪ ነው ሪሚዲያል መግባት የሚችለው እምለው ላይ አንድ ነገሮች ልንገራቸው። ማንኛውም ተማሪ የሪሚዲያል ውጤት ስላመጣ ሪሚዲያል መግባት አለበት ብዬም አላስብም፣ መሆንም የለበትም። አንድ ሰው ሪሚዲያል ለመግባት መጀመሪያ ፍላጎት ሊኖረው ይገባል። አንድ ተማሪ ሪሚዲያል ገብቶ በሪሚዲያል ውጤታማ ሆኖ ዩኒቨርሲቲ ጆይን ለማድረግ የምፈልግ ከሆነና ፍላጎት ካለው ፕላስ እንዲሁም ችሎታ ካለው ጀስት ሪሚዲያል ገብቶ መማር ይችላል፣ መማርም አለበት። ከዛ ውጭ ግን ሌላ ሰው ስላላቸው ቤተሰብ እንዲገባ ስለሚፈልጉ ጀስት ወይም አንዳንድ ተማሪዎች አሉ ውጤት ሳይመጣላቸው ራሱ እንደመጣላቸው አስመስሎ ጀስት ዩኒቨርሲቲ ሄድኩ ለማለት የሆነ ውጤት አለመምጣቱን ለመደበቅ ብሎ መሄድ ተማሪ አለ። ምንም አይጠቅማቸውም፣ እንደዛ ማድረግ ምንም አይጠቅማቸውም። ቤተሰብ ስላላቸውም ሪሚዲያል ገብታችሁ የምታመጡት ለውጥ የለም። ሌላ ሰው ስለገባ የምታመጡት ለውጥ የለም። ስሜታቸው ማለት የመውደቅን ስሜት ለመሸሽም ገብታችሁ የምታመጡት ነገር የለም። ግን ለውጥ ማምጣት የምትፈልጉ ከሆነ በ12ኛ ክፍል ውጤት እልህ ውስጥ ገብታችሁ ደግሞ በዛው ላይ ችሎታም አለኝ ብላችሁ አስባችሁ ማጥናት የምትችሉ አይነት ሰው ለረጅም ሰዓት ማንበብ መስራት የምትችል ሰው ሆናችሁ ሳትገቡ መቅረት ያው እሱ አያስፈልግም። መግባት አለባችሁ። እንደዛ አይነት ችሎታ ካላችሁ፣ ፍላጎት ካላችሁ፣ እልህ ውስጥ ከገባችሁ ገብታችሁ ያን እልሃችሁን መወጣት አለባችሁ፣ ሪሚዲያል ላይ ማለት ነው። ሪሚዲያል ስትገቡ ደግሞ አብዛኛው ሰው ምሳሳተው ነገር ዩኒቨርሲቲን ጆን ያደረገ ይመስላቸዋል። እንደ ፍሬሽማን አክት ያደርጋሉ። ዩኒቨርሲቲ ላይፍ ብሎ ይጀምራሉ። መዞሩ ከጓደኞቻቸው ጋር ጨዋታ፣ ኳስ ማየት፣ ቲክቶክ ማየት፣ ጊዜን በማይሆን ነገር ላይ ማሳለፍ ምናምን ይጀምራሉ። ጀስት ዩኒቨርሲቲ ገብቶ ሬጉላሪ ገብቶ በዛ እንደሚቀጥል አይነት ሰው ይረሳሉ፣ ሪሚዲያል መሆናቸው ማለት ነው። እና እዛ ስትገቡ ከመጀመሪያው ቀን ጀምሮ ወደ ጥናታችሁ መሄድ አለባችሁ። ከእናንተ በፊት ያሉ ወደ ፍሬሽማን የሄዱ ሪሚዲያል ተማሪዎች አሉ። ከእነሱ ማቴሪያል መቀበል፣ ኖትን መቀበል፣ ጥያቄዎችን መቀበል እና ያን ጥያቄ ፕራክቲስ ማድረግ፣ ኖትን ቀድማችሁ ማንበብ። አንድ ኖት ብቻ አይደለም፣ የተለያዩ ኖቶች ነው ያሉት። እነሱን ሰርች አርጊታችሁ ከተለያየ ሰው ፈልጋችሁ ማንበብ መቻል አለባችሁ። እንደዛ ካላደረጋችሁ 1 ዓመት በማይሞላ ጊዜ ውስጥ አጥንታችሁ እንደገና ሰከንድ ማትሪክ በሉ ሁለተኛ ፈተና ተፈትናችሁ የማለፍ እድላችሁ ዝቅተኛ ነው። በቂ ጊዜ አይሰጣችሁም። ብዙም ታይም የላችሁም። ስለዚህ ምንም ችሎታችሁ እውቀታችሁ ሳይጨምር ሁለተኛ እንደዛ አይነት ፈተና መፈተን ይሆንባቸዋል። ስለዚህ እንደዛ እንዳይሆን ማድረግ ያለባችሁ ቀድማችሁ ባላችሁ ሾርት ታይም ቢዚ ሆናችሁ መስራት መቻል አለባችሁ። የዩኒቨርሲቲ ላይፍ ከዛ በኋላ በሰፊ በቂ በሆነ ታይም ትገናኛላችሁ ከላይፉ ጋር። በጣም ምገርም ላይፍ ታሳልፋላችሁ። ያው የምገርም ላይፍም ላይባል ይችላል እንኳን ግን የዩኒቨርሲቲ ላይፍም በደንብ በበቂ ሁኔታ ታሳልፋላችሁ። በቂ ታይም ይኖራችኋል። ስለዚህ ተሳስታችሁ ላይፍ እናሳልፋለን ብላችሁ አሁንም ለሁለተኛ ጊዜ እንዳትበሉ። ምክንያቱም ሁለተኛ ጊዜ የምትወድቁ ከሆነ ይህን ሬሜዲያል አንድ ለራሳችሁ የምትናገሩት ነገር ፖዚቲቭ የሆነ ነገር አይደለም። እኔ አልችልም፣ አይሳካልኝም እና ሰነፍ ነኝ ብላችሁ ነው የምታስቡት በሁሉም ነገር ማለት ነው። በተለይ በትምህርት እንደማትችሉ ነው ራሳችሁን የምታሳምኑት። ፕላስ 1 ዓመት ዝም ብሎ አበከናችሁት፣ ይቆጫችኋል። ቁጭት ውስጥ ነው የምትገቡት። እሱ ቁጭት ደግሞ ተነስታችሁ እንደገና እንዳሰሩ ነው የሚያደርጋችሁ። ከሱም ለማምለጥ ይሄንን ነገር ኢቭን ዩኒቨርሲቲን ጆን አርግታችሁ የመቀጠል ፍላጎት ባይኖራችሁ እንኳን ከገባችሁ ማለፍ አለባችሁ። አንዳንድ ተማሪዎች አሉ የሆነ ሳይኮሎጂካል ዲፌንስ የሚጠቀሙ
ራሳቸውን ማለት ነው። እኔ እኮ ሬሜዲያል የገባሁት ጀስት ዝም ብዬ ነው እንደዚሁ ላይፍ ላሳልፍ ብዬ ነው እንጂ እኔ ድሮም ዩኒቨርሲቲ ገብቼ መማር አልፈልግም። ዩኒቨርሲቲ መቀጠል አልፈልግም። ዩኒቨርሲቲ በቃ መግባት አልፈልግም ነበር። በኋላ ለማለት እንደዛ በኋላ ማለት ሳይሆን እንዲሁም አሁን ገና እየተማሩ ራሱ እንደዛ የሚሉ አሉ። ጭንቅላታችሁ ያን ነገር ፕሮግራም ያደርጋል። እውነት ለመናገር ፕሮግራም ታደርጋላችሁ እና እንደዛ ነው አክት የምታደርጉትም። ስለዚህ ውጤት አይመጣላችሁም። እንዳትሸውዱ ራሳችሁ። ለምን መሰላችሁ? ዩኒቨርሲቲ የመግባት ፍላጎት ከሌላችሁ ለምንድን ነው የሬሜዲያል ጆን ገብታ አርግታችሁ እዛ የምትማሩት? ለምን ዲፕሎማችሁን እየተማራችሁ ከጎን እኮ ሬሜዲያልም መፈተን ይቻላል፣ መማር ይቻላል። ሁለቱን አንድ ላይ ማስኬድ ይቻላል። ገባችሁ? ዩኒቨርሲቲ ላይ ፊልም ለማሳለፍ ሄዳችሁ እኮ ማየት ትችላላችሁ። የሆነ የተለየ ነገር የለውም። እናም እኔ ዩኒቨርሲቲ ጆን ማድረግ አልፈልግም የምል ተማሪ ማለፍን እኮ አልፈልግም። ለቤተሰብ ብዬ ነው። ታዲያ ለቤተሰብ ለአንድ ዓመት ሙሉ ታባክናለህ፣ ታጠፋዋለህ። ስለዚህ ዩኒቨርሲቲ መግባት ማትፈልጉ ከሆነ ሬሜዲያልም የምትገቡበት ምክንያት አይኖርም። በአካባቢያቸው ይሰጣል የሬሜዲያል ትምህርት። ሄዳችሁ የፈተና ቀን ትፈተናላችሁ። ሌላ ስራ መስራት ትችላላችሁ። ራሳችሁን በሌላ ነገር ዴቨሎፕ ማድረግ ትችላላችሁ። ዩኒቨርሲቲ ገብታችሁ ፉል ታይማችሁ ለሬሜዲያል ሰጥታችሁ የምትማሩ ከሆነ ደግሞ የልፋታችሁን ውጤት ማምጣት አለባችሁ። ወይም እዛ ሆናችሁ እዛ ያሳለፋችሁትን ታይም ተጠቅማችሁ እዛ የገባችሁበትን ፐርፐዝ ማሳካት አለባችሁ። ምንም ይሁን ምን ማሳካት አለባችሁ። እንደዛ አይነት ሐሳብ ከሌላችሁ ጀስት ከመጀመሪያው እንዳገቡ አትጫወቱ በህይወታችሁ። አንድ ዓመት ማለት ቀላል ነገር አይደለም። ስለዚህ እንደ ምክር እኔ የምመክራችሁ ችሎታ ካላችሁ ፍላጎት ካላችሁ እና በ12ኛ ክፍል ፈተና ላይ ሆነ በሃይ ስኩል ሆል ጆርኒ ላይ የተሳሳታችሁ ማድረግ የነበረባችሁን ይህንን አላረኩም፣ እንደዚህ አላጠናሁትም፣ እንደዚህ ማጥናት ነበረብኝ፣ እንደዛ ቢያደርግ ኑሮ አልፍ ነበር የምትላችሁ ሁሉንም ስትራቴጂ ተጠቅማችሁ ይህን ነገር አሪፍ አመጣለሁ ብላችሁ የምታምኑ ከሆነ እና ያን እዛ ያላደረኩትን የምቆጨኝ ነገር እዚህ ላይ አፕላይ አድርጌ ዩኒቨርሲቲ ጆይን አደርጋለሁ ብላችሁ እንደዛ አይነት ሐሳብ በውስጣችሁ ይዛችሁ ከሆነ ጀስት ግቡና ተማሩ። ካልሆነ ግን ሁለተኛ 12 ላይ ያጋጠማችሁ ነገር ያጋጥማችኋል። እሱ ደግሞ ለሜንታሊታችሁ ለፊዚካሊ ሄልዛችሁ በጣም ጎጂ ነው። በጣም ጎጂ ነው። ለእናንተ ብቻ አይደለም ይሄ ነገር ጎጂ የሚሆነው ለቤተሰብም ጭምር ነው። እናንተ ለሚወዱት ሰዎችን ጭምር ነው እንትን የሚሆነው አፌክት የሚያደርገው እነሱን ጭምር ነው። ስለዚህ ከመጀመሪያው ሳትገቡ በፊት ልታስቡበት ይገባል። ይህንን የምላችሁ ደግሞ እንደዚህ የሆኑ ተማሪዎች አይቼ ምን አይነት ፊሊንግ ውስጥ እንዳሉ ስላየሁት ላካፍላችሁ ፈልጌ ነው። ስላዳመጣችሁ በጣም ነው የማመሰግናችሁ እና አዳዲስ ኢንፎርሜሽኖችን ስለ ሬሜዲያልም ይሁን እና ከ2018 ባች ጋር የተያዘ ኢንፎ ከመጣ ከተለቀቀ እነግራችኋለሁ። ሰብስክራይብ አድርጉ።